እዩ ቤቴን ማታቅ ትመስልሃለህ ሆይ? እዩ ቤቴን ማታቅ ትመስልሃለች ሆይ? እዩ የኔን ቤት የማታቅ ትመስልሃለች ሆይ? አዲስ አበባ እኛ መጣን። እሺ ለምን መጀመሪያ ይሄን ነገር አታሳውቀኝም ነበረ? ጉድ 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 ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለ ውዶችዬ ጉድ እኮ ነው፣ ጉድ እኮ ነው። ብሩኬ ተጅለጠለጠ፣ ብሩኬ ተጅለጠለጠ። እንጂ ሀሰን ትክክል ነው፣ ሀሰን ትክክል ነው። ምክንያቱም ሀሰን የብሩኬም የሃይሚም ጓደኛ ነው። በእርግጥ ከብሩኬ ጋር አብረው ብዙ ነገር ኳስ እየተጫወቱ እየተደባደቡ ምን እያሉ ጓደኛሞች ናቸው። እንዳውም ባለፈው ከሰማችሁ ብሩኬ በጣም ትንሽ እንደሆነ በእድሜ ነው ሀሰን የተናገረው። እኔ ብሩኬን እበልጠዋለሁ። ስለዚህ ብሩኬ በጣም አብሮ አደጌ ነው። እየተጣላን እየታረቀ ምን እያለን አብረን ያደግን ሰው ነን። ስለዚህ እኔ ብሩኬ እንደ ወንድሜ ነው። ቢመታኝም ምንም ቢል ብንጣላ ዞረን እንገናኛለን። ግን ሃይሚ እንድትጎዳብኝ አልፈልግም። ምክንያቱም ሴት ልጅ እንድትጎዳ አልፈልግም፣ ከጎኗ ነኝ ብሏል። ስለዚህ ሀሰን ለብሩኬም ለሃይሚም እየሆነ ነው ያለው፣ ሁለቱን ለማቀራረብ። እንዲህ ጭራሽ እኮ ብሩኬ እዩ ቤቴን ታውቀዋለች፣ አዲስ አበባውን ትመጣለች አለ። ጉድ! ወላሂ ወላሂ ነው የምላችሁ። በስነ ስርዓቱ ብሩኬና እዩ በግልጽ ሳያውቀው ሚስጥሩን አወጣ። ሚስጥሩን ብሩኬ እያወጣ ነው ያለው። ልጁ እየለፈለፈ ነው። ወደዳችሁም ጠላችሁም ብሩኬ ዝም ብሎ እየቀባጀረ ነው ያለው። ይሄ ልጅ ሀሰን እንዳለው ጤነኛ አይደለም። ካስታወሳችሁ ከዛሬ 2 ቀን 3 ቀን በፊት ብሩኬን እኔ በደንብ አውቀዋለሁኝ፣ ግን እንደ ድሮ አይደለም፣ ጸባዩ ተቀይሯል፣ የሆነ ነገር የሆነዋል። ቡታጅራ ከመጣ ወዲህ ለዲኤንኤ ምርመራ ተብሎ ቡታጅራ ከመጣ ወዲህ ከእዩ ጋር ከተገናኘ ጀምሮ የሆነ ነገር ነክቶታል ልጁ። እኔ ራሱ ግራ ገብቶኛል አለ። ጉድ 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 ጉድ! ውድ ሀገሬ ልጆች እንዲህ ነገሮች ወዴት እየሄዱ ነው? ብሩኬ ራስን የምታስከብረው ራስህ ነህ። ማንም መጥቶ አያስከብርልህም፣ ማንም አያስከብርልህም። ስለዚህ እያንዳንዱ ለምታደርገው ነገሮች እያንዳንዱ የምታደርገውን ነገሮች እያወቅ ተጠንቅቀህ። እንዴ አምና ተቀበልክ እኮ ልጅቷን፣ በቃ እኮ ህፃኗን። እንዴ ምንድን ያልከው ትናንትና? ቢያንስ ልጅቷ 6 ወር ጡት ጠብታ እስክጨርስ አንቺ ጋር ትሁን፣ ከዛ በኋላ ልጅቷን ወስጄ አሳድጋለሁ አልክ። የሆነ ነገርም አላችሁ ከሷ ጋር። እንዴ ሃይሚን ወድሻለሁ፣ አፈቅርሻለሁ፣ እንደምወድሽ በግልጽ ነገርኩሽ ምናምን ምን ትርጉም አለው? እንዴ ሃይሚን እኮ ውስጧን ልቧን እየሰበርክ ነው ያለኸው። እንዴ አንተ እኮ ቆፍጣና ወንድ ስትሆን ነገሮችን በትክክል መናገር ስትችል መጀመሪያ ሰልፍ ኮንፊደንስ የሚባለው ነገር ይኑርህ። በራስህ ተማመን። እዩን ስታያት እዩ የሆነ ነገር ስታይ ብርግግግግግ የምትለው ነገር አለ። ብርግግግግ እንዲህ ብዥ ይልብሃል መሰለኝ። እንደዚህ ትንቀጠቀጣለህ እዩን ስታይ። እንዴ ራስህን አስከብር፣ ጠንቀቅ፣ ቆፍጠን በል። ከዛ በኋላ ሃይሚም የራሷን አማራጭ ውሳኔ ትወስናለች። ሃይሚም እኮ እዚህ እየተወዛገበች እኮ ነው እናንተዬ። ጉድ እኮ ነው፣ ጉድ እኮ ነው ውድ ሀገሬ ልጆች። ሃይሚ ራሷ እየተወዛገበች ነው። እንዴ ልጅቷን በቃ ስጭንና እኔ ላሳድጋት፣ እኔ በቃ እቺ ልጅ ምንም አታውቅም፣ የሱ ልጅ ከሆነች ለእኔ ስጫት። ሲጀመር ዲኤንኤው ተጭበርብሯል። ስለዚህ አዲስ አበባ ከመጣችሁ እንደገና እንደ አዲስ ሰው ባለበት፣ ትልልቅ ሰው ባለበት እማኝ የሚባል ነገር አለ። በዛ በሰው ሄዳችሁ ሰው አስቀምጣችሁ እንደ አዲስ ስጡ። ከዛ በኋላ የራስ ከሆነ ግዴታ አለብህ ልጅቷን ሳይድ ሰፖርት የሚባል ነገር አለ። ስለዚህ እሱን እየከፈልክ ታሳድጋለህ። ግን አንተ ለዩ
መንገድ እየጠረክላት ክፍተት እየፈጠርክ ነው ብሩኬ፣ ክፍተት እየፈጠርክ ነው፣ እያዘጋጀህላት ነው ለእዩ። እንዴ ሀይሚ ደግሞ ሲጀመር ማለት ነው ነገረችሽ እኮ እሷ። እንዴ እኔ ልጄ ከአባቷ ጋር ነው ከአባትና ከእናቷ ጋር እንድታርግ ነው እንጂ የምፈልገው አንቺ እንድታሳድግልኝ አልፈልግም፣ ብቻዬ ልጅቷን አሳድጋታለሁ አለችሽ እኮ። ምንድነው እሷ በዚህ ተጠቅማ ብሩኬን ተቀለል አድርጋ ወስድ እንድታረግ ነው የፈለገችው። አንቺ ግን አልነቃሽም። ሀይሚ የምታደርጊውን ነገር ተጠንቅቀሽ ወስነሽ አስበሽ ራስሽን አይምሮሽን ሪላክስ አድርገሽ ወስኚ አውሪ። ከዛ በተረፈ አንቺም ሌላ ነገር ነው የምታወሪው፣ ብሩኬም ሌላ ነገር ነው የሚያወራው። ስለዚህ እኛ ማንኛችሁን እንመን? እኛ ማንኛችሁን እንመን? እንዲህ ጉድ እኮ ነው። ጉድ 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 ጉድ። ሲጀመር ወደዳችሁም ጠላችሁም ልጅቷ ተገዝታን የመጣችሁ ህፃኗ ተገዝታ በኪራይ ነው የመጣችሁ ከዛ ሰፈር። እዩ ብሩኬን የምታስፈራራው የሆነ ሁለቱ ሚስጥር አላቸው፣ የሆነ የተደበቀ ሚስጥር አላቸው። እሱ ግን ትንሽ ትንሽ ሚስጥሩን ወጣ ወጣ እያመለጠው እያወራ ነው። ሲጀመር ደግሞ ማለት ነው ብሩኬ ለምንድን ነው ከእዩ እጭ ስሟን ቄስ ይጥራውና ለምንድን ነው ከሷ ግሩፖች ጋር እየሄድክ የምትደባደበው? እንዴ ምን አገባህ አንተ? ቢሰርቡ የፈልጋቸውን ይበሉ፣ አንተ ከነሱ ጋር ትደባደብ እንዴ? እነሱ እኮ የእዩ ግሩፖች ናቸው እኮ። አንተ የሆነ ነገር ሆነህ እኮ ከዛ በኋላ አንተን ጥቅል አድርገው እንዲወስዱ አንተና ሀይሚን ለማራራቅ እኮ ነው የሚፈልጉት። ስለዚህ ርቀትህን ጠብቀህ የምታደርገውን ነገር ወስን። ወንድ ሽተት፣ ወንድ ሁን። እንዴ ምን ሆነህ ነው? አረ ወደዛ፣ አረ ይደብራል፣ ወላሂ ይደብራል ብሩኬ። እንዴ ራስህን አስከብር፣ ራስህን ጠበቅ አድርግ። እንዴ እዛ ሄደህ ሌላ ኝኝኝኝኝኝ ልክ እዩን ስታይ ብርግግ የምትለው ነገር እኝኝኝኝኝኝ የምትለው ነገር አለ። ሀሰንን ይኸው፣ ሀሰን የሚልህን ስማ። እንዴ ጉድ እኮ ነው። ሀሰን የሚልህን ስማ። ሀሰን ለአንተ ትክክለኛ ጓደኛ ነው፣ ወደድክም ጠላህም። አንተ ሲጀመር ሀሰን ጭራሽ እዩን ለራሱ የሚያደርጋት ነገር ምናምን ነው የሚመስልህ። ኖ እንደዛ አትሰብ እንዴ። ተናግሯል ባለፈውም ሀሰን፣ እኔ ጓደኛዬ ሚስት ነሽ፣ ከዛ በተረፈ ሌላ ነገር የለም፣ ሴት ልጅ እንድትጎዳብኝ አልፈልግም አለ እዛ ሴት። ስለዚህ ሀሰን የሚልህን ስማው፣ ሌላ ሰው አያዋጣም። በነገራችን ላይ ብሩኬ ለአንተ ቀድሞ የሚደርስልህ ሀሰን ነው። ለአንተም ሆነ ለሀይሚ ቀርባችሁ ትክክለኛ ነገር ጓደኛችሁ ለሁለታችሁም ሀሰን ነው። እመነኝ፣ ሀሰን እስካሁን የሚያደርገው ነገሮች በሙሉ ትክክል ነው፣ ከነዛ ከጨበሬዎቹ ውጭ ማለት ነው። እነዛ ጨበሬዎቹ እነዛ ግሩፖችን ተዋቸው እንዴ። እና ብሩኬ ሲጀመር አሁን አንተ አዲስ አበባ መጣችሁ፣ እዩ ቤቴን ታውቀዋለች። እንዴት ልታውቀው ቻለች? ገና እኮ ሀሰን እኮ ተናግሮ ሳይጨርስ ነው እኮ ስለ እዩ በማለት የጀመርከው። እንዴ ሳትገረፍ እኮ አወጣ ብዙ ነገር እንዴ። እነዛማ ይዘው እኮ ለለለበልብሉ እኮ በቃ ብዙ ነገር ታወጣለህ ብሩኬ። ስለዚህ ብሩኬ ራስህን አስከብር። እውነት አንተ ሀይሚን የምትወዳት ከሆነ ሀይሚን የሚነካ ነገር፣ ሀይሚን የሚጎዳ ነገር በፍጹም አትናገርም፣ አታውራም። ምክንያቱም አንተ ትክክለኛ ሀይሚን የምትወዳት ከሆነ አይምሯን አትውጋት። አሁን አንተ አይምሯን እየወጋት ነው ያለው። በማይባል ወሬ ታወራለህ። እሷም ደግሞ እኔ አላቅም ምን እንደሆነች የምታወራውን የምትሰራውን አታቅም። እንደሆነ ምናልባች ያው የወደደ ሰው ገደል ይገባል ይባላል አይደለ? ስለምታፈቅረው ስለምወደው ለሱ ብላ የምትለው ነገር ነው ወይስ እሷንስ ቀባብታታለች? እቺ ስም አይጠሩ ማለት ነው። ቀባብታታለች መሰለኝ። እንዴ ውድ ሀገሬ ልጆች ጉድ እኮ ነው እየሰማን ያለነው ነገር። ባሰ ደበረ እንዴ ብሩኬ።
አንድ ነገር ልንገርህ፣ ሁሉም ነገር ባንተ እጅ ነው ያለው። በቃ አንተ ቆፍጠን ካልክ፣ ሲጀመር አንተ ልጅቷ ያንተ ካልሆነች እንዴት አምነህ ትቀበላለህ? የሆነ ችግር ስላለ ነው አምነህ ልጅቷን ጭራሽ አሳድጋለሁ ጠቀልለህ ተቀበርከው። አሁን ደግሞ አዲስ አበባ መጣችሁ። እንግዲህ የሚፈጠረውን ነገር እናያለን። እና ውድ ሀገሬ ልጆች ጉድ እኮ ነው። ራስህን አስከብሩ። ወንድ ሁን ነው የምልህ ብሩኬ፣ ይሄ ላንተ ነው። እና ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ